ፈጣን የማይጠበቅ አንዳንዶቹ የማይታመንም ነው የሚል እይታ ያላቸው ሰዎች የሚያነሱት ጥያቄ ከመንግስት ጋር የተለየ ቅርበት አለውና በመንግስት የተለየ ድጋፍ ይደረግለታል ይሉና ለዚህ ማሳያ የሚያደርጉት አንደኛ ትልልቅ ፕሮጀክቶችን መውሰዱ ነው። ሁለተኛ አዲስ አበባን እንኳን መነሻ ብናደርግ አይን የሚባሉ ቦታዎችን ለተለያዩ ድርጅቶችና ለተለያዩ ሳቢዎቹ የሚሆኑ ግንባታዎች እንዲያከናውን ሁሉ የተሰጠው ድርጅት ነው። ስለዚህ መንግስት በተለየ የሚደግፈው እና ከመንግስት የተለየ ቅርበት ያለው ድርጅት ነው የሚል ጥያቄ ነው የሚያነሱት። ምንድነው የርሶ ምላሽ ለዚህ ጥያቄ? ለምሳሌ ከፍለን ብናየው አሁን ኦቪድ ኮንስትራክሽን ከሊድ ካምፓኒዎቻችን አንዱ ነው። ኦቪድ ኮንስትራክሽን በዋናነት የመንግስት ፕሮጀክቶች ላይ አተኩሮ የሚሰራ ነው። እንደው ምናልባት አንተ የምርመራም ዘጋቢ እንደመሆነ መጠን ኦቪድ ኮንስትራክሽንን በደረጃ አንድ ካሉት ትልልቅ ስም ካላቸው ድርጅቶች ጋር ያወዳድሩ የኮንትራት መጠኑን ማለት ነው። የሚበልጡን ይገኛሉ፣ ከኛም አካባቢ ይገኛሉ፣ ምናልባት የተወሰነ የሚያንሱም ይኖራሉ። የተለየ ኦቪድ ኮንስትራክሽን ለዛውም እንግዲህ የኮንስትራክሽን ሴክተሩን እንዳይመለስ አድርገን እኮ ቀይረናል። በቃ አሁን ኮንስትራክሽን ሴክተሩ ወደ ኋላ እንዴት ይመለሳል ከዚህ በኋላ? በቃ ማለት አሁን እኮ አይቻልም። አሁን ኮንስትራክሽን በሶስት ወር አንድ ፎቅ ማለት እኮ አሁን እኮ ተለምዷል አይደለ? እኛ ብቻ አይደለንም። እርግጥ እስከ 5 እስከ 6 ፎቅ እኮ በ3 ወር በ4 ወር እኮ እየደረሰ ማድረስ የሚችሉ ብዙ ኮንስትራክሽን ካምፓኒዎች እኮ ተፈጥረዋል። ልዩ የሚያደርጉን ብዙ ነገሮች ቢኖሩም በሚገርም ሁኔታ የትኛውንም ኮንትራት የትኛውንም የመንግስት ፕሮጀክቶች ህግና የግዢ ስርዓቱ ከሚፈቅደው ውጪ አንድም ነገር የለም። ለዚህ ደግሞ ክፍት ነን ለመታየት፣ ለመመርመር፣ ለመጠናት። ማንም አካል በዚህ ጉዳይ ላይ ምርመራ ቢያደርግ በራችሁ ክፍት ነው 100%።